ዞኖችና ከተማ አስተዳደሮች ለወጣቶች የስራ ዕድል በመፍጠር የተሻለ እንቅስቃሴ ቢኖራቸውም አንዳንድ ዞኖች ያስቀመጡትን ግብ ማሳካት እንዳልቻሉ ተገልጿል። ለአብነት ዝቅተኛ አፈጻጸም ካላቸው ዞኖች መካከል የኦሮሞ ብሔረሰብ አስተዳደር ተጠቃሽ ነው። ክፍተቱን ለመሙላትና የተለያዩ ስራዎችን ለመስራት መታቀዱ ነው የብሔረሰብ አስተዳደሩ ስራና ክህሎት መምሪያ ኃላፊ ወይዘሮ ዘምዘም መሐመድ የጠቆሙት። እንደኛ ዞን አብዛኛው ለስደት የሚጋለጥ ወጣት ለሱስ የተጋለጠ ወጣት ቢኖር የኛ ዞን ነው እና ይሄንን ካርቭ ለማድረግ ጸጋዎችን ለይተናል። አሁን በግብርናም በማዕድንም በሌሎች ዘርፎችም የስራ ዕድል እንዲፈጠር ለወጣቱ የስራ ዕድል ፈጠራ ምክር ቤት ጋርም የተወያየንበት አግባብ አለ። ሙያ ያለው ተወዳዳሪ ወጣት ለመፍጠር በጣም ቁርጠኛ ነን። የደብረ ብርሃንና የኮምቦልቻ ከተማ አስተዳደር በስራ ዕድል ፈጠራ በተለይም ብድርን በማሰራጨትና ሌሎች የስራ ዕድል ፈጠራን የሚያበረታቱ ተግባራት ማከናወናቸውን የየመምሪያ ኃላፊዎች አስረድተዋል። 1084 ኢንተርፕራይዞችን ስታብሊሽ በማድረግ 19271 ለሚሆኑ ስራ ፈላጊዎች የስራ ዕድል መፍጠር መቻል አለብን የሚል ግብ ጥለን እየሰራን ያለ ነው ማለት ነው። በዚህ መሰረት እስካሁን ድረስ 822 ኢንተርፕራይዞች በ6 ወር ውስጥ ፈጥረናል ወይም የቅዱ 75.6% ኢንተርፕራይዝ መስርተናል ማለት ነው። ወደ ስራ ዕድል ስንቀይረው ደግሞ ወደ 11000 ከ11000 በላይ ወይም የቅዱ 62.1 የሚሆነው የስራ ዕድል ፈጥረናል። ከ58 ሚሊዮን ብር በላይ ለኢንተርፕራይዞች ብድር ማሰራጨት የተቻለበት ሁኔታ ነው ያለው። ይህንንም ማሰራጨት ብቻ ሳይሆን ለወጣቶች ሪቮልቭ ማድረግ ስላለበት ሀብቱ ማስመለስንም ታርጌት አድርገን እየሰራን ነው። ይህም እስካሁን ድረስ አፈጻጸማችን ጤናማ የብድር አመላለስ ያለን መሆኑን ከፋይናንስ ተቋሞች ከአበዳሪ ተቋሞች ጋር እየሰራን ያለው። በክልሉ ያሉ የስልጠና ኮሌጆች ብቁና በክህሎት የዳበሩ ወጣት ከማፍራት አኳያ እየተወጡት ያሉት ድርሻ ከፍ ያለ መሆኑን የጠቆሙት የአማራ ክልል ስራና ክህሎት ቢሮ ኃላፊ ዶክተር ስቡ ገበያው ባለፉት 6 ወራት ለ625000 ስራ ፈላጊዎች የስራ ዕድል መፍጠር መቻሉን ገልጸዋል። በእያንዳንዱ አካባቢ የተፈጠረው የስራ ዕድል ሌላ ቦታ መፈጠር አይችልም። አንድ ቦታ ተመዝግቦ አንድ ስርዓት ሌላ ቦታ መመዝገብ አይችልም። ስለዚህ የውሸት ሪፖርት ይቀንሳል ማለት ነው። ከዚህ አግባብ ወደ 421000 የሚሆነው በሲስተም ነው። ስለዚህ አጠቃላይ እንደ ክልል 67% የሚሆነው የተፈጠረው የተባለው የስራ ዕድል በሲስተም የተፈጠረ ነው። ከዛ ውጭ ያለው ምናልባት በጸጥታ ምክንያት ኢንተርኔት ያልገባባቸው አካባቢዎች ላይ በማኑዋል የመጣልን መረጃ ኢንኮርፖሬት አድርገን ነው 625 ያደረግነው። በሲስተም የተፈጠረው ግን ወደ 421000 ነው። በዚህ ዓመትም ለ1 ሚሊዮን ዜጎች በቋሚነትና በጊዜያዊነት የስራ ዕድል ለመፍጠር ታቅዷል ያሉት ቢሮ ኃላፊው ከአጋር አካላት ጋር በመተባበርና አቅምንና ክህሎትን መሰረት ያደረገ ስልጠናዎችን በመስጠት የስራ ዕድል የመፍጠር ስራ ይከናወናል ብለዋል። ከውጭ ሀገር የስራ ስምሪት አኳያ ስናይ በዚህ ዓመት ወደ 103000 የሚሆን የስራ ዕድል ተፈጥሯል በ6 ወሩ። አሁን እነዚህ በክህሎትን መነሻ አድርገው ፍላጎታቸው ሰርት ነው ተመዝኖ ነው ወደ ውጭ ሀገር የሄዱት። ስለዚህ አፈጻጸማችን ከ6 ወሩ አኳያ 100% በላይ ነው። ውጭ ሀገር የስራ ስምሪት በጥቅሉ የስራ ዕድል ፈጠራውን ስናይ አንደኛ ጸጋና ፖቴንሻል መሰረት ያደረገ ኮሌጆች ስልጠና ይሰጣሉ። ተማሪዎች ፍላጎታቸው መነሻ ያደረገ ስልጠና ይወስዳሉ። ሰለጠኑ በኋላ ተመዝነው ሰርቲፋይድ ነው ስራ ዕድል እንዲፈጠርላቸው እያደረግን ነው ያለው።